ለህይወትሽ ምን ያክል እንክብካቤ ያለሽ? ምን ያክልስ ነው አንቺ ፎከስ አድርገሽ ምሳሌ ለራስሽ ኑሮ? እስኪ ዛሬ አንድ ምሳሌ ልነግርሽ እፈልጋለሁ። እስከ መጨረሻው እንደምትከታተሉ ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች፣ እንዲሁም ደግሞ አዲስ የመጣችሁና አዲስ ከምትቀላቀሉኝ ቤተሰቦቼ በሙሉ እንኳን ደህና መጣችሁ። ስላየኋችሁ በጣም ደስ ብሎኛል። ቁም ነገርና አዲስ ነገር ከዛይባ አዲስ ነገር እናገኛለን ብላችሁ ታሰባችሁ ሰብስክራይብ አድርጉ። ወደ ቪዲዮ ዛሬ ጀልሽ የመጣሁት ነገር አንቺ ዛሬ በህይወትሽ ምን ያክል ለራስሽ ፎከስ አድርገሽ ለራስሽ ላይምሮሽ ለጤናሽ ብቻ ዋቴቨር ለራስሽ ለሚጠቅም ነገር ምን ያክል ጊዜ ታጠፊያለሽ? ምን ያክል ጊዜስ ነው እምነግርሽ ማለት ነው። ሰሚኛለሽ? እኔ አንድ ነገር አስተዋልኩ። የሆነ ስራ ሰራ አስተዋልኩኝ። እሱ ምንድነው? ልብስ ስተኩስ ምን አስተዋልኩ መሰለሽ? መጀመሪያ ልብስ ስተኩስ ልብሱ ያስፈልገኛል። እሱ ደግሞ ግድ ነው። ከዛ ይህ ካውያ ያስፈልገኛል። ይህ ካውያ የሚሰራው ውሃ ካላረኩበት የመስራት አቅዳል የመበላሸት እድል አለው። ስለዚህ ምን ያስፈልገዋል? ውሃ ያስፈልገኛል። ውሃ እናስተካከልኩ። ውሃ መጣውኝ። ይሄ መቅረብ አለበት። መጀመሪያ ወደ ካውያ ከመግባቴ በፊት ለመተኮስ ሳስብ ምን አዘጋጀው? ውሃውን ካዘጋጀው በኋላ ይሄ እዚህ ጋር ሲያልቅ በየደቂቃው እምሞላው ነው። ይሄ ጆኩ ካለቀ ሂጄ ደግሜ አመጣለሁ። ይሄንን ፎከስ አድርጌ እሰራለሁ፣ እከታተለዋለሁ። ሲያልቅ እጨምርበት፣ እንትን ሲል ደግሞ ሲኖረው ተኩስበታለሁ። ከሌለው ደግሞ አምጥቼ ሌላ ጨምራለሁ። ሌላው ደግሞ እመረጭበት ይሄ ያስፈልገኛል። ይሄን ደግሞ በኮንፈርት ነው። እሱን ቀላቀልኩና አሁን ይህንን ሞላሁኝ። እንደገና በሌላ እቃ አስቀመጥኩኝ። ሌላኛው ደግሞ ካውያዬ የቁም ካውያ ነው። እሱም እንደምታውቁት ውሃ ያስፈልገዋል። ይሄ ውሃ መሞላት አለበት። ይህንንም ውሃ ሞላሁ። ይህን ሁሉ ስቴፕ ሄድኩኝ። ከዛ ካውያ ለመተኮስ ሬዲ ሆንኩ ማለት ነው። እናንተስ ለስኪ ጠዋት ተነስታችሁ ወይም ደግሞ የሆነ እረፍት ሲኖራችሁ እስኪ አይምሮ ይርቦታል የሆነ ነገር መግበው እንትን ሊልብኝ ይችላል፣ ጭንቀት የምጨናነቀው ለምንድን ነው፣ ገንዘቤንስ ምን እያደረኩት ነው ብለን አስተውለና አሁን ይህን ሁሉ ካልኳችሁ እናንተስ ለህይወታችሁ ምን ያክል እየሰራችሁ ነው? ላንቺ ለራስሽ ምን እያደረግሽ ነው? ምንድነው እየሰራሻለሽ? ነገስ እሺ አሁንስ ተይው፣ ነገን ተይው። እሺ ምናልባት ነገ ላንደርስ እንችላለን ብለን አሰብን እንበል። ዛሬሽን እንዴት ነው እየዋልሻለሽ? እየደበረሽ እየከፋሽ እያለ ደግሞ ዘና ብለሽ ራስሽን እያዝናናሽ ሪላክስ እያረግሽ ነው? ስራሽንም ደግሞ በስነ ስርዓት ሰርተሽ ደስ ብሎሽ አመስግነሽ ጌታሽን እያመሰገንሽ ነው የምትኖሪው? በማንኛው ሁኔታ ነው? አንድ ነገር እንጋራችሁ ደግሞ ሌላ ነገር የረሳው ነገር ደግሞ ምን እንደው ታውቃላችሁ? ላሳያችሁ። ካውያን እንዳዘጋጀሁኝ የራሴን ማሐረሳው ታያችሁ። ስለዚህ ያ ማለት ምን ማለት ነው? ሁልጊዜም ራሳችሁንም መርሳት የለባችሁ። የማንኛዎቻችን ወይኔ ኩላሊቴ፣ ወይኔ ግሬ፣ ወይኔ እንደዚህ እንላለን። ለምን ይመስላችኋል? እንሰራለን ግን ራሳችን ፎከስ አንዳንዶች አሉ ደግሞ ምግብ ሳበሉ ምንም ሳትሉ ራሳችሁን በስራ የምትሉ። ስለዚህ ለእናንተ ነው እህቶች፣ ተስፋ አትቁረጡ። ተስፋ በጣም ቆርጠናል አብዛኛዎቻችን። ለምን እዚህ ደረጃ ድረስ መቁረጥ ምን አስፈለገ? ምንድነው ምክንያቱ? ራሳችንን ስለማናይ ዛሬያችንን ስለማንኖር ለነገ ስናስብ በቃ ሞራላችን እንዲክም ስለሚል አብዛኛዎቻችን እንዴት ነው ጫለውን ያረባን በቃ እንደዚህ ነው እድሜ ሄደ ምናምን እያን ስለምን ነው። ግን እድሜሽም ይሄድ በቃ ከሄደ ነው። ምን ታረጋለሽ? ስለዚህ ዛሬን ኑረሽ ለፊ፣ ዛሬን ተደስተሽ ለፊ፣ ዛሬን የሆነ የምትፈልጊውን ነገር አድርገሽ ለፊ። ስለዚህ አእምሮሽ ደግሞ የሆነ ነገር ይፈልጋል። አንብቢ። ሰው ጫጫታ የምትሰሚ ከሆነ ሁልጊዜም ስትረስ ውስጥ፣ ሁልጊዜም ድብርት ውስጥ፣ ሁልጊዜም ራስሽን ታጫለሽ። ስለዚህ ራሳችሁን ለማግኘት ራሳችሁን ለመውደድ ህይወታችሁ የተስተካከለ ለመሆን ራሳችሁን አዳምጡ። አንድ ሰው እንኳን መጥቶ አንቺን ለመጉዳት እንዴት? አንቺ እኮ በቃ ራስሽን እየሰራሽ ነው። ራስሽን ሰርተሻል። እስኪ አስቡት። ይሄ ቀላል ነገር እንደዚህ ሁነን ይህን ስቴፕ ሁሉ ተጉዘን ተኮስ ነው። ግን የሚለበሰው ስንት ሰዓት ነው? እኛ ግን ፈጣሪ ከፈቀደልን ከ50 ዓመትም 40 ዓመትም ልንኖር እንችላለን። ለዚህ ሁሉ ዓመት ሌላውን ተውት። 5 ዓመት የምትኖሪ ሊሆን ይችላል። 5 ዓመት ሊቀረኝ ይችላል። ግን ያቺ 5 ዓመት ለኔ ምን ያክል ጉዞ ተጉዤ ነው መገንባት ያለብኝ? ያቺን ለ5 ዓመት የምትኖረው እኔ ለዚህ ለአንድ ሰዓት ለ2 ሰዓት ለሚለበስ ልብስ ይህን ያክል ተጨንቄ ከሄድኩኝ ራሳችሁን አስቡ።
ራሳችሁን ተማሩ። እኔ ከውድቀቴ ካለፍኩባቸው መንገዶች ከሁሉም ከደረስኩባቸው ነገሮች ሁሉ የተማርኳቸው ነገሮች ጥርቅሞች ነኝ። ምክንያቱም ውድቀት ያስተምራል። አንዳንድ ሰው የሚማረው ከምን ይመስላል? ስህተቶች ትማራላችሁ። አንዳንዱ ሰው ደግሞ ከራሱ ስህተት ነው የሚማረው። እኔ ደግሞ ከራሴ ስህተት ተጉዤ ተሳስቼ የተማርኩ ሰው ነኝ። ስለዚህ ምን ልላችሁ ፈልጌ ነው፣ ራሳችሁ ላይ ፎከስ አድርጉ፣ ራሳችሁ ላይ ስሩ፣ ራሳችሁ ላይ ነገ ጧት ኢቨን ገንዘብ እንኳ ባይኖራችሁ የሚሸጥ ነገር ካላችሁ መሸጥ ትችላላችሁ። የሚሸጥ ነገር ከሌላችሁ ግን ሐኪም ታጣላችሁ። ዛሬ ስጪ ብሎሽ የሰጠሽው ሰው ነገ ምናልባች አንቺ ኢትዮጵያ ገብተሽ ወልደሽ እንኳ ላይ ጠይቀሽ ይችላችሁ ፈልጌ ነው። አጠቃላይ ይሄንን ሁሉ ሀሳብ ታጠቃልልላችሁ። እስካሁን ካልሰማችሁኝ አሁን ላይ የመጨረሻ ነገር ልነግራችሁ የምፈልገው በትንሽ ነገር እዚህ አሁን ታይቶ ለሚጠፋ ነገር በጣም ብዙ ፎከስ በጣም ኢነርጂ አጥፍተን የምንሰራ እኔ ለምኖረው ህይወት ምን ያክል መስራት አለብኝ የሚለውን እንድትማሩ ስለፈለኩ ነው። ስላለን ቆይታና ስለነበረን ቆይታ በጣም አመሰግናለሁ። እስካሁን ቆይታችሁ ከሆነ በጣም ነው ስለምትከታተሉኝና ደግሞ አክብራችሁ እኔን ስለምታዩኝ በጣም ነው ማመሰግነው። በሚቀጥለው ቪዲዮ እስከምንገናኝ ጠቃሚ ነገር ደግሞ እንደምሰራላችሁ አምሹር እና ደግሞ ስደት ላይ ሆናችሁ ኮንቴንት መስራት ለምትፈልጉ አስተያየቶችን ከስር ጻፉልኝ። እኔ ሰራላችኋለሁ፣ በምፈልጉት መልኩ ሰራላችኋለሁ። እስከዛ ድረስ ግን ቸር ሰንብቱልኝ። በጣም ነው የምወዳችሁ። ራሳችሁን ጠብቁ የኔ ስደተኞች፣ የኔ ውዶች። በጣም ነው የምወዳችሁ። ክበሩልኝ። ቴንክ ዩ። ባይ ባይ።